እግዚአብሔር ጋብዟል ለእግዚአብሔር አልብሷል የሚል እምነት ስላለኝ አንዴ ምስጋና አቀርባለሁ። ታሪቤ አላበላችሁ ታሪጄ አላለበሳችሁ ስል እግዚአብሔርን እንድንጋብዝ እንድናለብስ አይደል። አንተ ቤት ላይ ተኝተህ ስታድር ሜዳ ላይ የሚያድሩት አንተ ብርድ ልብስ ለብሰህ ስታድር ብርድ እየጠጣ የሚያድሩትን እንድታለብስ ነው እንጂ እግዚአብሔርን ቅድም ወንድማችን ያስፋሩ ለማንሳት እንደሞከረው ኢንፎርማልም ስንጠይቅ ከሱ በስተጀርባ ብዙ መንፈሳዊ ወንድሞችና እህቶች አሉ። ሻይ ቡና የሚሉትን የሚሰጡ ልብስ የሚቀይሩትን የሚሰጡ ከልጆቻቸው ቀንሶ ለደከሙት የሚያለብሱት እነሱም ተደጋግፎ ይህንን የመሰለ ቤት አንዲትን እናት መቆም የማትችለውን መስራት የማትችለውን መንቀሳቀስ የማትችለውን ባለቤት አድርጓሉና ለነሱ ምስጋና አቀርባለሁ። በዚህ ምስኪን ሴትዮ አጠገብ ብዙ ቤት ያላቸው ሰዎች ነበሩ። ብዙ በልቶ የሚያድሩት ሰዎች ነበሩ። ብዙ ለብሶ የሚውሉ ሰዎች ነበሩ። ግን ቀና ስላሉ ጎንበስ ብሎ ማየት አልቻሉም። ስለዚህ የዚህ ክረምት በጎ ፈቃድ አገልግሎት ዋና ዓላማ መሬት ላይ ያለውን ሰው ጎንበስ ብሎ ማየት፣ ቀና ብለን ስንሄድ ረግጠን የምናልፋቸው ሰዎች እንዳሉ ማየት መቻል። ስለዚህ በዚህ አጋጣሚ ላይ እኔም የተማርኩት እናንተም እንድትማሩ መጥፎ አይደለም ብዬ ማስበው አጠገቢ ላይ የተራበ ሰው አለ። አጠገቢ ላይ አንተ ለብሰህ ስታድር፣ አንተ ጠግበህ ስታድር፣ አንተ ተኝተህ ስታድር የማይተኛ ትንሽ ኮርስ ብትሰጥ ትባረካለህና የክረምት በጎ ፈቃድ አገልግሎት የመባረክ ነው። የክረምት በጎ ፈቃድ አገልግሎት ቅድም እንዳልኩ የሚያለቅሱትን ሰዎች እንባ ማበስ ነው። ቅድም የደም ልገሳ ሲባል እኮ የኛ ደም ከ3 ወር ላይ ቆሽሾ ከጥቅም ውጪ የሚሆን ነው። እንደ አጋጣሚ ሆኖ እንኳን ደም ምራቅ የማይሰጥ ሰው ነው ምድር ላይ ያለ። ስለዚህ ከዚህ መማር ያስፈልጋል። ከነዚህ ደግሞ መማር ያስፈልጋል። እነዚህ በጎ አድራጎት ማህበር ወንድሞቻችን ለኔ መጽሐፍ ቅዱስ ላይ ከሚበዛ ሰው ጋር የሚያገናኝ እንድሪያስ የሚባል ሰው አለ። እነሱ ነው የሚቆጥረው ልዩዋል ከሚበዛ ሰው ጋር አገናኝ። ቤት ሰርቶላታል፣ ማሳ እያረሱ ቤት ዕቃ አሟልቷል፣ እንባ አብሷል። እድሜዋ ላይ እድሜን ቀጥሏል። በምሬት በብሶት በጭንቀት በረሃብ በብርድ ሊሞት ያለ ነፍስ እንዲኖር አድርጓል ማለት ነው። ከዚህ ሁላችን መማር ያስፈልጋል። እኛ መደባደብን ትተን መጣላትን ትተን መናቆርን ትተን ይሄ በየሰፈሩ ምናምን መደራጀትን ትተን እንደ ሰው ሁሉንም ማሰብ ያስፈልጋል። እኛ ሰው ስንፈጠር ብሔር የለንም፣ ጎሳ የለንም፣ ሃይማኖት የለንም። ራቆታችንን ነው የመጣነው፣ ራቆታችንን እንሄዳለን። የዚህ ቀበሌ ነዋሪዎችም መልእክት የሚያስተላልፈው ከዚህ ትምህርት ውሰዱ። ለመስጠት ሚሊዮን ብር አይጠበቅም። 10 ብር ስትሰጥ የቤት አስቤዛ ገዝቶ የሚያድር ችግረኛ አጠገብ ያለ። ስለዚህ ያለን እናካፍል፣ ብቻችንን አንብላ። በነገራችን ላይ ጨለማ ላይ የሰራው ነገር በብርሃን ስለሚከፈል ጨለማ ላይ ገንዘባቸውን አውጥቶ የላኩትን ወንድሞቻችንን በአጠቃላይ ባዲያ ዞን አስተዳደርና ባዲያ ዞን ወጣቶች መምሪያ ስም እግዚአብሔር ይባርካችሁ ለማለት እፈልጋለሁ። አሁን ባስተላለፍኩት መልእክት መሰረት ለማድረግ መናገር ሳይሆን መኖር ነው የሚያስፈልገው። ይሄ ህይወት ጉዳይ ነው። በተግባር እንገለጥ። እግዚአብሔር ይባርካችሁ። አመሰግናለሁ። በጣም ውብ ነው። ታችን ነው ነበር ያለው እዚህ ታችን ላይ ብቻ ማለት ነው። ሸዋ ጠቅላላ በሌላ ግለሰብ ተይዞ ማሳ ላይ እንኳን ማምረት ያልቻለች እና በኋላ ላይ ተቆቡ እና ያው ነው በርካታ ስራዎች ተሰራጭ አንዱ ከሚሰሩ እሷን ለየት ሆኖ ዛሬ ፕሮግራም ሊደረግ የተፈለገው ሌላም ትምህርት ያለው ሶይታን ተመላክቷል። ስራ ማስራት አሮድ ማራገድ በዚህ ማገዝ ሌሎች ከዚህ አንጻር ይህን የሰሩ ሰዎች በጣም እናመሰግነው። በኋላ ምናልባት የናቸው ተጨማሪ ሰዎች ይኖራሉ። እሱ ብቻ ቤት ላይ ባይ ፋርኒቸር ተሞልቷል። እነዚህ ቤትን ብቻ ሰርተው ቀርተው ሳይሆን ቤት ላይ ማሟላት አለባቸው። እነዚህን ያገዙ ወንድሞች በዚህ ላይ በጣም በርካታ ስራዎችን አምናም ሰርተዋል። ዛሬ ድሮ ብቻ ከዚህ ምንሰው ትምህርት ያለው ለሌለው ሲያካፍል የኛ በይ ነው። ያወደ ስናከብር ይሄ ደግሞ ያወደው ይሄ በወረዳ ስም አምዳም ሰግነው
አስፋይሩ በጣም ብዙ ስራዎችን እየሰራ ነው። ለዜጎቻችን ተጠቃሚ እንዲሆኑ ያደረገበት ሁኔታ አለ። ማየት መጋራት ላይ አካል ድጋፍ ላይ ሰፊ ስራ እያደረገ ያለ ወጣት ስለሆነ ሌሎቻችንም ቅድም ታምሬ ባነሳው መንገድ አገር ውስጥም እዚህ አገር ቤትም ባህር ማዶም ያለ ዜጎቻችን እነዚህን ወንድሞቻችን እህቶቻችን ልዩ ድጋፍ የሚሹ ዜጎች አንድ መደገፍ ነው። ሁለተኛ ዘላቂ መፍትሄ ተጋላጭ ማህበረሰብ ሁልጊዜ ድጋፍ ከሚሹ መስራት የሚችሉበት እድል እንዲፈጠር ጥሬ